አላሁ ስብሓነሁ ወተዓላ የዝሙትን ወንጀል በተለያዩ የቁርአን አያዎች ላይ ከበድ አድርጎ ገልጾታል። ነቢዩም ሰለላሁ ዐለይሂ ወሰለም ከዛሊክ እውቀት አይገድበው፣ ኢማን ደረጃው አይገድበው፣ ማንነቱ አይገድበውም። ኢላ መን ረሒመ ረቢ የአላሁ ስብሓነሁ ወተዓላ ጥበቃ ብቻ ካለ ነው ሊጠበቅና ሊገደብ የሚችለው። አግብቶ የትዳርን ህይወት ለአንድ ቀን የሚሆን የቀመሰ እንደሆነ ተቀጥቅጦ ነው የሚገደለው። 100 ጅራፍ 1000 ጅራፍ የሚባል ነገር የለም። ተቀጥቅጦ ነው የሚገደለው። በእነሱ ላይ ይህንን እርምጃ ልትወስዱ ስትነሱ እዝነት ርህራሄ እንዳይዛችሁ ፊዲንላሂ በአላሁ ስብሓነሁ ወተዓላ ዲን ውስጥ ገብታችሁ ስታበቁ ከአላህ የበለጠ አዛኝ ሆናችሁ እኚህ ሰዎች አንዴ ተሳስተዋልና መቼም ብናልፋቸው ብናዝንላቸው አይሻልም አትበሉ። አንድ ቀን እንኳን እማያዳግም ፍርድ ተፈረደበት፣ ተሰቀለ፣ ሞት ተፈረደበት የሚባል ዜና ሰምታችሁ ታውቃላችሁ? ሀገሬ ላይ አልሰማን።